እዚህ ፎቶውን የምታዩት አበባ ሳይሆን አንድ ፈንገስ ነው። የምግብና ምግብ አያያዝ ጉድለት ወደ ሰውነታችን ገብቶ የጤና ችግር ከሚያመጡት የፈንገስ አይነት ነው። ስለሺ ይባላለሁ። የጤና ባለሙያና ስነ ምግብ ባለሙያ ነኝ። ስለዚህ ፈንገስ ታሪክ እነግራችኋለሁ። እስከ መጨረሻ ተከታተሉ። እዚህ ርዕሱ ላይ እንደምታዩት አፍላቶክሲን ይላል። አፍላቶክሲን ምንድን ነው? አፍላቶክሲን ከፈንገስ አይነት ወይ ደግሞ ከሻገተ ምግብ የሚመነጭ መርዛማ ንጥረ ነገር ማለት ነው። እነዚህ ሻገታ በተፈጥሮ ቀዝቃዛና እርጥበት ቦታ ይመርጣሉ። እነዚህ ሻገታ ወይ ደግሞ የፈንገስ አይነት በተፈጥሮ ከተወሰነ ትሎች የሚወጣ የፈንገስ አይነት ነው። ምግቦቻችን እንዴት ሊበክሉ ይችላሉ? አንደኛ፣ የከብት መኖ ስናዘጋጅ የከብት መኖ በሻገታ ከተበከለ በቀጥታ ሆነ በተዘዋዋሪ ከከብቶች የምናገኛቸው ምግብ ሰው ሊበክል ይችላል። ለምሳሌ ወተትና ወተት ተዋጽኦ እና ስጋቸውን ስንበላ ለዚህኛው አፍላቶክሲን እንጋለጣለን ማለት ነው። ሌላኛው ደግሞ እነዚህ ሰብሎች ስንሰበስብ ስናከማች እርጥበት ያለበት ቦታ ላይ ስናከማች ይሄንን ለዚህ ሻገታ ወይ ደግሞ ፈንገስ ይጋለጣል ማለት ነው። ስለዚህ ይሄንን የሻገተ ምግብ አብስለን ከበላን ወደ ሰውነታችን ገብቶ ለጤና ችግር ሊያጋልጡን ይችላሉ። እነዚህ ሻገታ ወይ ደግሞ ፈንገሶች በቀላሉ ለእሳት ወይ ደግሞ በሙቀት ሊሞቱ አይችሉም። ስለዚህ እነዚህ ሻገታዎች ሊያመጡ ይችላሉ ተብሎ ከሚገመቱት የበሽታ አይነቶች ውስጥ አንዱ የጉበት ካንሰር ነው። ስለዚህ እነዚህ ሻገታ ወይ ደግሞ የፈንገስ አይነቶችን የምንከላከለው አንደኛ፣ ለከብቶቻችን መኖ ስናዘጋጅ የሻገተ ምግብ መስጠት የለብንም። ሁለተኛ፣ የሻገቱ ምግቦች ለምሳሌ እንደነ በቆሎ፣ የሻገቱ በቆሎ፣ የሻገተ ባቄላ፣ የሻገተ አተር እንደነ ኦቾሎኒ የሻገተ ካገኘን ከውስጥ ለቅመን መጣል አለብን። በአጠቃላይ የሻገተ ምግብ ባንበላ ይመረጣል። እንግዲህ ዛሬ በሻገታ ላይ ወይ ደግሞ አፍላቶክሲን ላይ የሰራሁላችሁ ቪዲዮ ይህንን ይመስላል። እንደዚህና ይህን የመሰለ ቪዲዮ እንዲደርሳችሁ እኔም ቪዲዮ ፋቨራይት ውስጥ አድርጉ። ኮፒ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ፎሎ ያላረጋችሁት ደግሞ ፎሎ አድርጉ። አመሰግናለሁ።